ዶክተር አሌይስ ቼዝ የተባለ የሥነ ምግብ ተመራማሪና ኒውትሪሽን ፎር ሄልዝ የተመጣጠነ ምግብ ለጤንነት የተባለው መጽሐፍ ጸሐፊና ምሁር በመጨረሻ የሞተው በምግብ እጥረትና በረሃብ ነበር። የማርልቦሮው ሲጋራ ፋብሪካ ባለቤትና መስራች የሞተው በሳምባ ካንሰር ነው። የልብስ ስፌት መኪናን የፈጠረው ሊቅ የመጨረሻ አሟሟቱ አስገራሚ ነበር። ይኸውም በኑሮ እጅግ በጣም በመጎሳቆሉና በመታረዝ የሚለብሰው አጣ። በመጨረሻም ይህ ሰው በብርድና በቁር ተቀፍድዶ ለከፍተኛ ሕመም በመዳረጉ አሳዛኝ አሟሟት ደረሰበት። ራዲየም የተባለውን ጨረር አመንጪ ንጥረ ነገር በምርምር በማግኘት የኖቤል ሽልማት ተሸላሚ የሆነችው ሜሪ ኩሪ የሞተችው ይህ ጨረር በሰውነቷ ላይ ባደረሰው አደጋ ነው። ስልክን የፈጠረው ሳይንቲስት አሌክሳንደር ግራምሃም ቤል ሲሆን ሚስቱንና ወላጅ እናቱን ጆሮአቸው በፍጹም አይሰማም ነበር። በመሆኑም እነዚህ መስማት የተሳናቸው የቅርብ ቤተሰቦቹ የእርሱን የፈጠራ ውጤት ተጠቃሚ ለመሆን አልቻሉም። ታዋቂውና ወደር የለሹ የዓለማችን ሳይንቲስት አልበርት አንስታይን እስከ 10 ዓመት ዕድሜ ድረስ ምላሱ የተሳሰረና የንግግር ችሎታው ዘገምተኛ እንደነበር ከሕይወት ታሪኩ ለማንበብ ተችሏል። አምፖልን የፈጠረው ቶማስ ኤዲሰን ጨለማን እጅግ በጣም ይፈራ ስለነበር ከመሸ በኋላ በፍጹም ከቤቱ አይወጣም ነበር። ለጨለማ መፍትሄ የሆነው አምፖል ለመፍጠር ያነሳሳው ይህን ምክንያት ነበር። 1500 ፈጠራዎችን ለዓለም ያበረከተው ቶማስ ኤዲሰን የቀለም ትምህርቱ 4ኛ ክፍል የዘለለ አልነበረም። ይሄ በጣም የሚገርም ነው። አዳምጡኝ። አውሮፕላንን የፈጠረው ኦርቪል ራይት የሃይ ስኩል ትምህርቱን አልጨረሰም። መቀስን የፈጠረው የሞናሊዛ ሰዓሊ እና ታዋቂው ሁለገብ ሳይንቲስት የሆነው ሊዮናልዶ ዳቪንቺ ነው። የፓራሹትን ዲዛይን ለመጀመሪያ ጊዜ ያዘጋጀው ሊዮናልዶ ዳቪንቺ ሲሆን ዘመኑ 1515 ነበር። ይህ ጥበበኛ ሰው በአንድ ጊዜ ብቻ በአንድ እጁ ልዩ ልዩ ጽሑፎችን እየጻፈ በሌላው እጁ ደግሞ ድንቅ ስዕል መሳል ይችል ነበር። ሊዮናልዶ ዳቪንቺ የአውሮፕላንን ዲዛይን አዘጋጅቶ ለዓለማችን ያበረከተው ከዛሬ 450 ዓመታት በፊት ነበር። ከዛሬ 100 ዓመታት በፊት አውሮፕላንን ለመጀመሪያ ጊዜ የሰሩት ወይም የፈጠሩት ኦሊቨር እና አልበርት ራይት የተባሉ ወንድማማቾች ናቸው። በሌላ አጠራር ዘ ራይት ብራዘርስ ይባላሉ። ታዋቂው የዓለም ሳይንቲስት አልበርት አንስታይን ለዚህች ዓለም ያበረከተው ታላቅ ሳይንሳዊ ንድፈ ሐሳብ ወይም ግኝት ቲዎሪ ኦፍ ሪላቲቭ ወይም አንጻራዊ ንድፈ ሐሳብ ይባላል። የዓለማችን ትልቁ የጦር አዝማች ናፖሊዮ ዘግሬት እና ጁሊየስ ቄሳር ድመትን እጅግ በጣም ከመፍራታቸው የተነሳ ይህችን እንስሳ ካዩ እግሬ አውጭኝ ብለው ይፈረጥጣሉ። እንዲያውም ራሳቸውን እስከ መሳት ይደርሱ ነበር። ይህ ስነልቦናዊ አባዜ አውሎሮፎቢያ ይባላል። ጀግናውና ባለድሉ ናፖሊዮ ከተካፈላቸው በርካታ ጦርነቶች ውስጥ የተሸነፈው አንድ ጊዜ ብቻ ሲሆን እርሱም ጠላቶቹ ስፍር ቁጥር የሌላቸው ድመት አምጥተው በጦር ሜዳ አውድማ ላይ አሰማርተው ነበር። ናፖሊዮ ድመቶችን ፈርቶ ሸሸ፣ ጦርነቱም ተሸነፈ። ሂትለር በጣም ከሚጠላው ነገር አንዱ ሽቶ ነበር። ሂትለር በሕይወቱ ውስጥ ምንም አይነት ስፖርት ወይም ጨዋታ አይወድም ነበር። አሁን የሚገርም ነገር ነው የምነግራችሁ። የሂትለር እናት እርጉዝ ሳለች ያለመታከት ጽንሱን ለማስወገድ ያላደረገችው ሙከራ አልነበረም። በመጨረሻም በአንድ የጽንስ ዶክተር ከፍተኛ ጥረትና ምክር ጽንሱ እንዲቀጥል ተደርጎ በ6ኛ ወር ሂትለር ተወለደ። ለመሆኑ እናትዮ ምን ታይቷት ይሆን? ዶክተሩስ ምን ታይቶት ይሆን? በ19ኛው መቶ ክፍለ ዘመን ውስጥ የእንግሊዝ ንግሥት የነበረችው ቪክቶሪያ 9 ልጆችና 38 የልጅ ልጆች አይተዋል። የመጀመሪያው የአሜሪካ ፕሬዝዳንት ጆርጅ ዋሽንግተን ልጅ አልነበራቸውም።
ኔልሰን ማንዴላ የታሰሩበት ደሴት ሮቢን ሁድ ትባላለች። ማንዴላ 10,048 ቀናትና ሌሊት 2 በ2 ሜትር በሆነች ጠባብ እስር ቤት ውስጥ ለብቻቸው አሳልፏል። በዓለም ላይ ዕድሜያቸው ከ116 ዓመት በላይ የሆኑ ሰዎች ቁጥር ከ1 ቢሊዮን ሕዝብ አንድ ሰው ብቻ ነው። ከነዚህም ውስጥ 80%ቱ ሴቶች ናቸው። ኡጋንዳን ከ1971 እስከ 78 ድረስ የመራው ኢዲ አሚን የተባለው መሪ ከ1951 እስከ 1960 ድረስ ለ10 ዓመታት የሀገሪቱ የከባድ ሚዛን ሻምፒዮን የነበረ ሲሆን ፕሬዝዳንት ከሆነ በኋላ ከቡጢው ዓለም አልተለየም። በአፍሪካ አንድነት ስብሰባዎች፣ ውይይትና ክርክር ላይ ሳይቀር ከፈለጋችሁ ኑ ይዋጣልን እያለ ለጠብ ይጋብዝ ነበር። ጆርጅ ቡሽ ትልቁ በሁለተኛው የዓለም ጦርነት ወቅት በባህር ውስጥ ሰምጠው ከሞት አፋፍ የዳኑት በባህር ሰርጓጅ መርከብ እርዳታ ነበር። ከሞት አመልጠው የአሜሪካ ፕሬዝዳንትነት ለመሆን ችለዋል። በሁለተኛው የዓለም ጦርነት ጆን ኤፍ ኬኔዲ የነበሩበት የጦር ጀልባ በመመታቷ የመስመጥ አደጋ ቢደርስባትም ኬኔዲ በዋና ችሎታቸው በጀልባዋ ውስጥ የነበሩት 3 ሰዎችና ራሳቸውን በማዳን ታላቅ ጀብድ ፈጸሙ። ከዚህም ተርፈው 35ኛው የአሜሪካ ፕሬዝዳንት ሆኑ። የዋይት ሃውስ ስልጣን በያዙ በ3ኛው ዓመታቸው በሰው እጅ ተገደሉ። ጣሊያንን አንድ አድርጎ ያዋሃደው ታዋቂው የሀገሪቱ ጀግና ጁሴፔ ጋሪባልዲ ይባላል። እያንዳንዱ የጣሊያን ከተማ ውስጥ በዚህ ጀግና ስም የተሰየመ አንድ አደባባይ ይገኛል። አልማዝ የተባለው ንጥረ ነገር ውህድ በማንኛውም አይነት አደገኛ አሲድ የማይሟሟ እጅግ በጣም ጠንካራ ማዕድን ቢሆንም የሌንስ ብርጭቆ ስር ካስቀመጥነው ግን በፀሐይ ጨረር ስብስብ ተቃጥሎ አመዱ እንኳን ሳይቀር ሙሉ ለሙሉ ይጠፋል። ሩሲያኖች ጥሬ ድንች ቆራርጠው በማዘጋጀት ሄሞርሆይድ ወይም የአህያ ኪንታሮት ለተባለው ህመም እንደ ፍቱን መድኃኒት ይጠቀማሉ።